አልጋ ባልጋ መዓዛ ወርቁ እንደጻፈችው አልጋ ባልጋ 9ኛውን ክፍል እነሆ። እሺ ገብርዬ፣ ምን የተለወጠ ነገር አለ? የተለወጠ ሽማግሌዎቹ ይመጡ የለ? ይመጣሉ እኮ ደሞ ኋላ እንደባለፈው ቀርቷል በለና የተጠመቀውን ጠላ የባህሩ አህያ አለማን ትቅጨበት አሉ። እንዴ ጠላ ጠመቅሽ እንዴ? እንዴ ታዲያስ ያጫውታል ብዬ ትንሽ እንደው ይመጣሉ እንግዲህ። ታዲያ ምን ነው ሐሳብ የገባህ ትመስላለህ? ነገር በሆድ ሲያኖሩት ጥሩ አይደለም፣ ተናገረው። እሱስ ልክ ነሽ። አንድ ላይ ለመኖር መወሰናችን ለዚህ አይደለም የሚጠቅመው? በስተርጅና ብቸኝነት እንዳይጫነን የሚያዋራ እንኳን ሰው ከጎን መጥፋት የለበትም ብለን ነው ይሄንን ሁሉ ሄዶለት ነው። ልክ ብለሻል። ብቻ ይሄ ከበድ ያለ ነው። ሽማግሌዎቹም ከመምጣታቸው በፊት ተነጋግረን ተግባብተን ወስነን መሆን አለበት ብዬ ነው እንግዲህ። ጥሩ፣ ታዲያ ምኑን እንወስን? ያው እንግዲህ ከመጋባታችን በፊት እንመርመር እንዳትለኝና እንደወጣቶቹ ብቻ ሳቄን እንዳታመጣው። ስንቱን ነገር አስቀድመን ጨርሰን መመርመርማ በስንት ቅለቱ አንተ አታመጣው የለመቼም። የባህሩን አባት ጉዳይ የባህሩ አባት ስንት ዘመን የተረሳውን ደግሞ በምን አስታወስከው? በል እንዴት ይረሳል ብለሽ ነው እንዴ? እስቲ በምን ትዝ አለ? የለም ጥፌ አደራ አለብኝ። ከማን? ነፍሷን ይማረውና እናቱ አንድ ቀን ባመቸህ ጊዜ ንገረው ብላኝ ነበር። ምኑን? የአባቱን ማንነት እኮ አንተ የአባቱን ማንነት የታውቀህ ነው የምትነግረው? ኧረ አውቀዋለሁ። ማንን? የባህሩን አባት? አዎ። ጎሽ፣ እኔ እኮ እዚህ ቤት እየኖርኩ ነው የምለው ውሸቴን ነው። የሚሰራውንም የሚፈተፈተውንም አላውቅም። ጉድ ሳይሰማሉ። በል እስኪ ንገረኝ፣ የማን ልጅ ሆኖ ተገኘ? እስከ ዛሬ ሚስጥር ሆኖ የቆየው ያው እናቱም አባቱም እንዳይጎዱ፣ ልጁም የሚያገኘውን ጥቅም እንዳያጣ፣ ትዳር እንዳይፈርስ፣ ቤተሰብ እንዳይበተን። ወይ መብርሃን! እኮ ማን ነው አባቱ? እኔው። እረፍ! አየሽው ጥፌ፣ እንደምታስቢው ቀላል አይደለም። የባህሩ እናት አስተዋይ ነበረች። ይሄም ቤት እንዳይበጥበት፣ የኔም ትዳር እንዳይፈርስ ሐቋን ውጣው ቁጭ አለች። እኔው ነኝ አባቱ። አበስኩ ገበርኩ የፈጣሪ ያለ። ለልጁም ተነግሮታል፣ ለሱም ለራሱ ተነግሮታል። እኔም ባልሆን በኃይሉ በኩል እንዲሰማው ተደርጓል። አቤት 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 ጉዴ! ይሄው እንግዲህ ተነፈስኩት። ጉዴ ወጣልኝ። እስከ ዛሬም ያስከፋሁት ሰው ካለ ንስሐ ገባለሁ። እኔም ቀለል እንዳለኝ ልሙት፣ እናንተም የምታረጉኝን አርጉኝ። በበኩሌ ግን ወጥቶልኛል። አረ እንደውም ከማን ጋር ይኖራል? አረ እንደው ማን ነው እሱ የሚታመነው? አረ ጉድ! ምን እናድርግ እንግዲህ፣ ተሳሳትን። እውነቱ የተሰማ እንደሆን ከጓደኛዬ መቆራረጥ የሆነ ክፉ አጋጣሚ። አረ እንደው ቆይ፣ አረ እንደው ምን መስዬ ታየሁ? እንዴት ጥፌ? መቼም ታውቂያለሽ፣ ይሄ ጉዳይ እኮ ከረጅም ዓመታት በፊት የሆነ ነው። እንዴ በቁም የቀበርከኝ እንጂ ተደፈርኩ እንጂ ደፈርከኝ። ብትናደጅብኝም እውነት አለሽ። አረ እንደው እንዴት ብትገምተኝ ነው አንተ ከሰራተኛዬ ጋር በተኛበት ጎን ከኔ ጋር የተኛኸው? እስኪ ረጋ በይና እንነጋገር። እኮ ካንተ ጋር ንግግር እኮ ካንተ ጋር ቁም ነገር እኮ እኔ እጥፍ ወርቅ አባተ ኩሩ የኩሩዋ ልጅ ወርጄና ተዋርጄ ካንተ ጋር ልነጋገር። መቼስ አበድኩኝ እኮ። አረ ረጋ በይ፣ ደምሽ ከፍ ይላል እባክሽ። ይሄንን ከመስማቴ በፊት ምነው ሞቼ ተቀብሬ በነበረ። አረ ወየው፣ አትንኩኝ በቃ። እንዴ እጥፌ ምን ነካሽ? አይ የነካኝን ምን አውቃለሁ። አንተም ይሄን ቤት ምን እንዳስነካው አላውቅም። ገለኸኛል እኮ። በቁማችን ዝም ብለን እኮ ነው አለን የምንለው። አረ ተይ እባክሽ እንደዚህ አትሁኝ። በል በቃ
አይንህን አለ ውጣልኝ ሁለተኛም በደጅ እንዳደርስ እንዴ የደረስኩበት እንዳደርስ አልኳ ተናገርኳ በቃ በመንገዴም በህይወቴም እንዳላይ በቃ እጥፉ ተናገርኩ እንግዲህ ውጣልኝ እንዴ ስንት ነገር ተነጋግረን ተመክረን ሳትዋረድ ቤት የለቃ ውጣልኝ ከማን ጋር እኔ ካንተ ጋር በርኮኩያን ፈልግ ይታቀኛለህ አንተ ብታቀኝማ እንዲህ ባልደፈርከኝ ነበር እንዴ ጋብቻውስ ማኔ አንተን ከማገባ የብሬን አባት የገባበት ጉርጓድ እንደገና ተቆፍሮ በገባ ይሻለኛል አይ ቀሌቴ እንዴ ሽማግሌዎቹስ እነሱም ቢሆኑ ደጅ እንዳይደርሱ እንዴ የቀጠርናቸው ትልልቅ ሰዎች መሆናቸውን አትርሺ የራሳቸው ጉዳይ ምን ሆናለች እሷ ህፃን ይመስል አንዴ ሂዱ አንዴ ቅሩ አንልም እርግጥ ተናደሻል እንዴ በርድልሽ አረፍ በይና ይውጣልሽ ከዛ ባይሆን በሰከነ መንፈስ ደግሞ እናወራለን በላሁን ብዬ ዘርፎኛል ወይም ሊገለኝ ነው ብዬ ሳላሲዘ ውጣል አረ ተይ እባክሽ አሁን ለምትረሺው ነገር ተይ ክፉ አትናገሪ በሕግ አምላክ አልኩ በሕግ አምላክ ውጣልኝ እንዴ ባልወጣት እንዴ አረ እባክሽ እውነትም ባህሩ ቢግ ብራዘር ስለይኖርኩት ለዚህ ነበር እና በስተርጅና ወንድም አገኘሻ አትቀልድሽ ባህሩ እንዴት ብሎ ነው የኔ ወንድም የሚሆነው አባቱና እናትሽ ሊጋቡ አይደለም እንዴ አማማ ሽምግልናውንም እንቢ ብላለች የጋብቻውንም አይሰረዘችው ወዲያው የጋሽ ገብሬን የባህሩ አባት መሆን እንዳወቀች አይደል ታዲያ ሌላ የምን ሽምግልና ነበር ኃይሉን ጨምሮ ለጋብቻው ሽምግልና የተመረጡም ሌሎች ሰዎች መጥተው ነበር አማማ አይሆንም ብላ መለሰች ምን ነው አይሆንም የሚሉት ከጋሽ ገብሬ ጋር ተጣልተው የለም እንዴ እንኳን ለትዳር ለሰላምታም አልፈልገውም ብላ አዝናለች አንቺ ግን በመጣላታቸው አትደሰትሽ ለምን ደስ ይለኛል ሊጋቡ ሲወስኑ ምን ሲደረግ ብለሽ ትቆጭና ስታለቅሽ አልነበር አዎ ግን አሁን ማማም ብታያት በጣም ነው የምታዝንላት ምን ሆነ በቃ ከሰው ጋር መነጋገር አትፈልግም ተክዛ ቁጭ ያ የድሮ ቁጣ ስድቀር ጥሩ ነው ሰፈሩ ሰላም አገኘ በይ እንዴት ነው በእኔና ታዘን ሰፈሩ የሚደሰተው ስልሽ ማዘርሽ እኮ ተናጋሪና የሚፈሩ ናቸው አረኔስ እንደ ድሮ ተናጋሪ ሆነችልኝ ለማንኛውም ተጣሉ ነው የምትይው እንደዚህ ሆና ማየት ደስ አይልም እንደ ድሮ ሱቁ ክፍት ቢሆን እንኳን አይኗን ላለማየት ምክንያት ይሆነኝ ነበር እዙሽ ስንጋባ ከዚህ ሁሉ ነገር ትገለኛለሽ አንተ ቀልድ ልጅ ምን አለብህ እየቀልድኩ አይደለም እቤት ስለኔና ስላንቺ ነግሬያቸዋለሁ ስለኔና ስላንተ ምን ጓደኛሞች እንደሆነን እንደምወድሽ እንደማገባሽ ሂድ ምን አሉ እህቴ ስትሰማ በጣም ከልቧ ሳቀች ለምን የምቀልድ ነው የመሰላት ጓደኝነታችንን ግን ታውቅ ነበር ታዲያ ምን ነው የቀልድ መሰላት ሌላው የኛ ጋብቻ ለምንድን ነው የሚገርመው ራሳቸውን ሳይችሉ ትዳርን አሰቡ ብሎ አይደል እሷ እንደውም አሮጊት ይመስል ተረት ታበዛ የለ ራስ ሳይጠና ጎተናና ጎተራ ብላ ሙድ ያዘችው እና ምን አልካት ምን እላታለሁ ስታዩታ ምን የለም በጣም ከመገረሟ የተነሳ ግን ውጪ ላሉ ዘመዶቻችን ሳልውል ሳላድር እናገራለሁ ተው እንጂ እና ምን አሰብክ ስለምን ይሄ ነገር ባህር ተሻግሮ መጓዝ እኮ ነው ሰው እንጂ ወሬማ በቀላሉ የፈለገበት እንደሚደርስ መጫጣውት እውነቱን ለመናገር ማንንም የትም ቢሰማም ግድ የለኝም ግን አንተ ራስህ መናገር የለብህም በኋላ ከሶስተኛ ሰው ሰማን ብለው እንዳይቀየሙ ይቀየሙ ካሁን በኋላ ለነሱ ቦታ አልሰጣቸው እሺ ፋዘርስ ምን አሉ የሱ ይልቅ በጣም ነው የገረመኝ ምን አሉ ስለኔና ስላንቺ ጉዳይ ምንም አስተያየት አልሰጠም ሂድ ጋሽ ገብሬ ሽማግሌ ሆኖ ማዘርሽ ጋር ሊመጣ እንደነበር ታውቂያለሽ አዎ እማማን ከጋሽ ገብሬ ጋር ለማስታረቅ መጥተው ነበር ለዛ ነው እንዴ ምን የሆኑት ሽምግልና ስመላለስ መሰንበቴ ነው ብሎ እኮ ነው ዝም ያለኝ እንዴት ሽማግሌ ላኳልካቸው እንዴ ታዲያስ ሲጀመርም በዚህ እንኳን እንዲረዳኝ ብዬ ያማከርኩት እውነትህን ነው
ምን ሽማግሌ ልትልክ አስበሃል? ይሄንን ተነጋግረን ጨርሰን የለም? ከምድር ነው ጠቢ? አዎ። ምን ነው ሐሳብሽን ለውጥሻል? ኧረ አልለወጥኩም። ፈጠነ ብዬ ነው እንጂ በቶሎ እንደምንጋባ ነግሬሻለሁ። ምን የሚያጣድፍ ጉዳይ ተገኘ? ቆይ ቃል ስለገባሁልሽ አገባሻለሁ ካልኩ አገባሻለሁ። ምንም ጊዜ መስጠት አያስፈልግም። ታዲያ መቼ አስበሃል? በመጪው እሑድ ቢሆን ምን ታስቢያለሽ? ምን ነው እንዴ? የሚመጣው እሑድ እኮ የማማ ሽማግሌዎች የሚመጡበት ቀን ነበር። እና ቢሆንስ? ደስ አይልማ። ማማ ያለችበትን ሁኔታ አስበው። በዛ ላይ ለሚሰማውም የኔ መጣደፍ የሌላ ነው የሚያስመስልብኝ። የምን ያስመስል? እኔ አጣላኋቸው ነው የሚያስመስለው። ሰበብ አታብዢ ብለን እንጋባ ብለሽ ያስጨነቅሽኝ አንቺ ነበርሽ። ከተስማማው በኋላ ማፈግፈግ የለም። ደግሞ ሐሳቤን ሳለውጥ በፊት ብታገቢ ነው የሚሻለው። እሺ እኔ እኮ ግራ ነው የገባኝ። ቆይ በእኔስ በኩል ሽማግሌ መኖር የለበትም? አለበት እንጂ። ታዲያ ቤት ሳልናገር ሰው ሳይዘጋጅ እሑድ ትለኛለህ እንዴ? ሐሳብ ነው ያቀረብኩት። እኔማ ለማዘረሽ የተዘጋጁ ስለሚኖሩ በዛው። እያሾፍክ ነው ጠቢቡ? ለምን እሾፋለሁ? ታዲያ እኔስ መዘጋጀት የለብኝም እኮ? ዛሬ እኮ ይሄንን እንድንነጋገር ነው ያስጠራውሽ። ተዘጋጅ። ምን ችግር አለ? ንገሪኝሽ ብሌን፣ በእግዚአብሔር ምን ችግር አለ? ይኸውልህ ጠቢቡ፣ ደንቡን አታውቀው ከሆነ ጠይቅ። ሽማግሌ ሲላክ አስቀድሞ ለቤተሰብ ይነገራል። የሁለቱም ቤተሰቦች ይዘጋጃሉ። ለሽምግልና መዘጋጀት ያለበት የሴቷ ቤተሰብ ነው አይደል? ይሄው የተባረከ አጋጣሚ ለእናትሽ የተዘጋጀው አልተሳካም። አንቺ ብታገቢበት ምን አለ? ደግሞ ለሽምግልና ተብሎ የተጠመቀው ጠላ የተዘጋጀው ምግብ ለምን ይደፋ? በተወደደ ነው። ይሄንን ቀልድህን አቁም። ቢያንስ እኔ እናንተ ቀድመን ቀኑን መስማማት አለብን። የዛሬውን እንጋባለን በሚለው ተስማምተን ነው። ሽማግሌ መላክ ስላለበት ቀን ነው የማወራው። መቼም ከሰርጉ በፊት ነው መሆን ያለበት። ምናልባት ለሽምግልናው ሌላ ቀጠሮ ከሰጡ የሚመጣው እሑድ የተሻለ ነው ብዬ ነው። የዛሬ ወር ነው ሰርጋችን? አዎ፣ ልክ በ16 እሑድ። እኔ በህይወቴም እንደዚህ የተዋከበ ነገር አይቻላውቅም። ምን ነው ግን አንተ ይሄን ያህል ወረግቡ እርጉዝ መሰልኩ እንዴ? እንዴ ምን ማለትሽ ነው? የሚያጣድፍ ነገር የለም ማለቴ ነው። ብሌን አርግዘሻል እንዴ? ንገሪ። አረገሽ? ብሌን ንገሪ። ነገርኩ ጠቢቡ፣ ትናንትናም እርግጠኛ አይደለሁም ብያለሁ። ይሄ ነገር እንዴት ነው? ዛሬም ፔሬድ አልመጣም? የዛን ቀን ሳልዘጋጅ ስላደርኩ ፈርቼ ነው እንጂ እርግዝናም ላይሆን ይችላል። ሊሆንም ይችላል። አይደለም፣ እሱን ከተመረመርሽ በኋላ እናውቃለን። ግን ልጅ ቢሆንስ? ልጅ ወይ ልጅ? ምን ነው? እንደዛ ከሆነ ጊዜ ሳናጠፋ እንጋባለን። ምን ነው ጠፋ? ይሄን 2 ቀን አላየሁህም። አለሁ። ጥሩ ነው። አህያህስ? ምን አልሽ? አህያህስ ዛሬ ስነሳ ጀምሮ አላየኋትም። ሄዳለች። የት ሄደች? ሸጥኳት። ሸጥኳት? ለምን? በፊትም እኮ ነግሬሻለሁ። የገዛኋት በተሻለ ዋጋ የሚገዛኝ ፈልጌ ላተርፍባት ነው። ታዲያ ጥሩ አወጣችልህ? አዎ። መቼም እስከ ዛሬ ያወጣሁትን የቀለቧን መመለስ ባልችልም ዋናዬን መልሻለሁ። አይ ምን ወጪ አወጣህባትና ነው? ቀለቧ የግቢ አትክልት፣ መንሸራሸሪያዋ የኔ ግቢ ነበር። ብቻ ጥሩ ነው። እዚህ ባለችበት ጊዜ ሁሉ ፋንድያዋንም ጩኸቷንም ችለሽ ስላኖርሻት እግዚአብሔር ይስጥልኝ። አይ አልተሸከምኳት። 1-2 የገበያ ሲሄድ ዕቃ ተሸከመችልኝ እንጂ ምን። አያዋስ ሁለታችንንም አሳርፋል ነበር። እኔ የዚህ ሁሉ ግቢ ሳር ከማጭድ እሷ በልታ ገላግላኛለች። ምን ነው ታዲያ ትፈልጊያታለሽ ወይ ብለህ አልጠየከኝም?
ትፈልጊያት ነበር? አይ እንደው ምንም ባትፈይድልኝም ግቢው ጭር እንዳይል እንኳን ታግዘን ነበር። ያየሻት ዕለት እንደዛ ስትቆጭ እኮ ያልፈለግሻት ነበር የመሰለኝ። እስኪ ይሁን። ትፈልጊኛለሽ? አንተን የምትልኪን ነገር ካለ ወጣ ብዬ ልመጣ ነው። በሰላም ተመለስ። ስትወጣ በር ነው መለስ አድርገው። እስቲ እሱን ጋቢ ደረብ አድርግልኝ። ከመውጣት በፊት ደግሞ እሷን ሰኔ ጎረጎታ ይናቀብልኝ። እሺ ባብብልሽ? አይ የለም መነጽሬን አቀብልኝ። ላታዛልቀኝ ነገር አንተ ላይ እምነት ብጥል ምን አተርፋለሁ? በጋሽ ገብሬ ጉዳይ በጣም እንደተበሳጨሽ ይገባኛል። አዝናለሁ። አትዘን የኔ ልጅ። አንተ ምን አጠፋ? የኔን እዚህ መሆን ካልፈለግሽው ንገሪኝ። ቤት ፈልጌ እወጣለሁ። እንዴ ኧረ አንተ ምን በደልከኝ? ይልቅ እስከ ዛሬ የማይታወቀውን አባትህን ስላገኘ እንኳን ደስ አለ። ደስ አላለኝም። ለምን? ደህና ወይ ማማ? መሄድ አለብኝ። ይሆናል። እንዴ እማዬ ባህሩ መጥቶ ነበር እንዴ? እንዴ ባህሩ አለ እንዴ? መቼ መጥቶ ነው? አሎ ወደ ጓሮ ዞር ብዬ ነው። አልጋውን ዛሬ ጊዜ ስለነበረ ልጨርሰው መጣሁ። እንዴ የጎደለውስ ብረት? እኔ ራሴ ገዛሁት። ትንሽ ብር አገኘውና ቀለምና ብረቱን እንደገና ከራስ ብር? አዎ አህያዋን ሸጬ ትንሽ ባገኘኋት ትርፍ ብር የጎደለውን ብረት ገዛሁበት። ባህሩ እኔ እኮ ብሩን በቅርቡ ልመልስልህ አልችልም። ግድ የለም ስታገኝ ትከፍለኛለህ። ቃላቶች ያጥሩኛል። አይዞህ ኃይሉ። ምን እንደምናገር አላውቅም። ምንም መናገር አያስፈልገውም። ይልቅ ጠጋ በልና ና አልጋውን እንየው። ሙሉ ጨረስከው እንዴ? አሁን እንዴ ተመልከት። ካለቀ በኋላ እኔም ሐሳቡን የበለጠ ወደድኩት። እኔ ይሄንን ላምን አልችልም። በእውነት አዲስ ቀላልና ውብ የፈጠራ ውጤት ነው። እውነቴን ነው የምልህ። እስከ ዛሬ በደረሰብህ ነቀፌታ ማዘን የለብህ። እንዲያውም በፈጠራ መኩራት አለብህ። እኔ እንደዚህ አልቆ ያዋለው ብዬ አስቤም አላውቅም ነበር። እኔም አንተን ደስ ይበልህ ብዬ እንጂ እንደዚህ ያለ አሪፍ ስራ ይወጣዋል ብዬ አልገመትኩም። የእውነት ቀለሙ ደግሞ የበለጠ አደመቀው። የፋብሪካ ስራ አይመስልም? በጣም በእውነት በጣም ጎበዝ ባለሙያ ነህ። በጣም ያደነኩ ባህሩ። ታንኪዩ። በጣም ነው ማመሰግንህ። ማንም ያንተን ያህል አልታገሰኝም። እኔም አየህ በፈጠራ ተገርሜያለሁ። ወደፊት በቁጥር በርከት ያለ ለመስራት ሐሳብ ካለ አብረን ልንሰራ እንችላለን። ያው ያሁኑ ግን በዚህ ተጠናቋል። ከዚህ በኋላ ለፈለከው ሰው በኩራት ማሳየት ትችላለህ። ገንዘብ ስጡኝና ለአምረት ብለህ ብትጠይቅም ማንም አይኑን ሳያሽ ይተባበራል። ኃይሉ ምን ሆነሃል? ኃይሉ ኧረ እባክህ ተው እንዴ! ምን ሆነ ነው የምታለቅሰው? ተወኝ እባክህ። ቆይ በስራው አልተደሰትክም? አልጋውማ በጭንቅላቴ ሳልኩትን በወረቀት ያሰፈርኩትን ነው ቁጭ ያደረከው። እና ታዲያ ግን በዚህ አልጋ የተነሳ ያጣሁትን እኔ ነኝ የማውቀው። ስሙ ነው መሰለኝ እንቅፋት የሆነብኝ። አልጋ በአልጋ ብዬ ሰየምኩት። ምንም ነገር አልጋ በአልጋ እንዳይሆን ጋረደብኝ። አይዞህ ኃይሉ አይዞህ። እንዴ አሁን ሁሉም ነገር አልፏል። አየህ ከዚህ በኋላ ምን ማድረግ አለብኝ የሚለውን ብቻ አስብ። ሚስቴ ጥላኝ የጠፋችው ከዚህ አልጋ ሐሳብ ጋር በወደኩት ፍቅር ምክንያት። አውቃለሁ ኃይሉ። እሷም እንዲህ ተሰርቶ ሲያልቅ እንደሚያምር ስታይ ይቅር ትላለች። እውነቴን ነው። በቃ ተው። አሜሪካ የነበረኝን ኑሮ እርግፍ አድርጌ ተውኩት በዚሁ። አውቃለሁ። እንዴ ደግሞ እሱን ማን ይነካብሃል? ወደፊት የሚሆነውን ብቻ ነው ማሰብ። ተሳቀብኝ፣ ከሰርኩ፣ አጣሁ። ፕሊዝ ኃይሉ። ብር ቸገረኝ።
እርዱኝ ብዬ ለመንኩ። ብቻ ምን ያልሆንኩት አለ። አውቃለሁ ኃይሉ ፕሊዝ። ወይ አልጋ ባልጋ ፕሮጀክት። ይልቅ እሱን ተውና ለምን ለእናትና ቤት ላሉት ሰዎች አታሳያቸውምና የሚሉትን አትሰማም? እዚህ ቤት ብቻ ሳይሆን ገና ዓለምን ይዤው ዞራለሁ። እብድ እንዳልሆንኩኝ ያለ ምክንያት መስዋዕትነት እንዳልከፈልኩ ማወቅ አለባቸው። እማማ ቆይ እንዴ ለምን ይዘላችሁ አትሄድም? አልጋው እኮ የትም ልትወስዳት የምትችል ቀላልና ለአያያዝ ምቹ ናት። የኔ በሽታ እየተጋባብ ነው ማለት ነው። እማ አልጋ ባልጋን የተጫወቱላችሁ ፍቃዱ ተክለማርያም፣ ሳምሶን ታደሰ፣ እማዋይሽ ዘውዱ፣ ነጻነት ወርቅነህ፣ ዓለም ፀሐይ በቀለና ማስረሻ ገብረ ማርያም ነበሩ። ጸሐፊዋ መዓዛ ወርቁ ናት።